ያለ ጸሎት ልንኖር አንችልም። ለምንድን ነው ያለ ጸሎት ልንኖር ማንችለው? ሳንጸልይ ልናድር አንችልም። አባትና ልጅ እናትና ልጅ አንድ ቤት ውስጥ ሆኖ ጠዋት ላይ ከመኝታ ተነስተው ሲታያዩ ብለው ከወጡ ቀን ላይ ብለው ከገቡ ማታ ላይ ብለው ከወጡ ሲተኙ አንድ ቀን ሙሉ ቢሆኑ በመድኃኔዓለም አባትና ልጅ ጤነኞች ወይም እናትና ልጅ ጤነኞች ናቸው? ምን ሆነዋል? ወይ ተጣልተዋል ወይ ተኳርፈዋል። ለምን ሲባል አባትና ልጅ አንድ ቤት ውስጥ ሆኖ ሲወጣና ሲገባ ሰላምታ ካልተለዋወጠ there is something በእንግሊዘኛ ችግር አለ። ተኳርፈዋል። ጸሎት እንደዛ ነው። እግዚአብሔር ቅርብ ነው። ማነው ጮሃ ምን የሚል ሰው አብሮን አለ። አብሮን ያለውን እግዚአብሔር ደግሞ የምናወራበት መንገድ ጸሎት ይባላል። ጠዋት ላይ አወራዋለሁ፣ ቀን ላይ አወራዋለሁ፣ ምሽት ላይ አወራዋለሁ። ማነው ጮሃ ምን የሚል ሰው? እንደውም የሚገርም ነገር ልንገራችሁ። እናንተ ግን ስትጸልዩ በሰማያት የምትኖር ማን ሆይ? አባታችን ሆይ። አባታችን ሆይ ማለት ያለ ቀጠሮ አውሩ። እደግመዋለሁ። መድኃኔዓለም ምን ደግመዋል? ማነው ጮሃ ምን የሚል ሰው? እኔ አባቴን ላወራ ስፈልግ ደብዳቤ አላስገባም። አባቴን ላወራ ስፈልግ አባቴ ሆይ አሁን በዚህ ጉዳይ ላወራ ስለምፈልግ አንድ ጊዜ ቁጭ በል አልለው። አባቴን ሳወራ በማንኛውም ቅጽበት በማንኛውም ሁኔታ እየወጣ ሊሆን ይችላል፣ ተከትዬ አወራዋለሁ። ወደ ጓዳ እየገባ ሊሆን ይችላል፣ ተከትዬ አወራዋለሁ። ጸሎት በቀጠሮ የምታወራበት ሳይሆን አባትን ታክሲ ውስጥ ብትሆን፣ ቤት ውስጥ ብትሆን፣ መንገድ ላይ ብትሆን፣ እየወጣ ብትሆን በኮሙኒኬሽኑ ውስጥ ተጠቅልለ የምትኖርበት ማለት ነው። ጮና አሜን በል። አረ ሃሌሉያ። ቀጠሮ ብቻ የምታወራበታል። እመጣለሁ ስፔሲፊክ በእግዚአብሔር ፊት ጉዳይ ይዘን ስለምንገባባቸው ጸሎቶች ይመጣሉ። ስለ ምልጃ ጸሎቶች፣ ስለ ልመና፣ ስለ ሌሎች ደግሞ የሚቀርቡ ጸሎቶች፣ ስለ ራስ የሚቀርቡ ጸሎቶች፣ በእግዚአብሔር ፊት ስለ መቆየት፣ ደጅ ስለ መጥናት እንደዚህ እንመጣለን። ግን አሁን እያወራችሁ ያለው ስለ ጄነራል። ስለዚህ አባቴን ቀጥሬ ያላወራው ባለፈው ልንገራችሁ አላቅም። አሁን አንተ ዶክተር አብይን ማውራት ብትፈልግ ዝም ብለህ ተነስተህ ሄደህ አንዴ ጠቅላይ ሚኒስትሩ ላወራው ፈልጌ ነው ብለህ ታወራለህ እንዴ? ይቻላል? አይቻልም። ምን ይጠበቅብሃል? ማመልከቻ ጽፈህ ጀርባህ ተጠንቶ ያሰብከው ሁኔታ ታይቶ ቀጠሮ ተይዞ እንደ ሁኔታው ወይ ልታወራው ትችላለህ፣ ላታወራው ትችላለህ። ሞስት ፕሮባብሊ ግን ላታወራው ትችላለህ። ከባድ። ለምን ሲባል አንተ አንድ ዶክተር አብይ የሚመራው ሀገር ላይ የምትኖር ዜጋ ነህ። የህገ መንግስታዊ ፕሮቶኮሉ ራሱ አይፈቅድልህም። በዚህ ጋር ያለፈ ቢሆን መጥቶ አንተን ሰላም ነው እንዴት ነው ምናምን ልበልህ ቢል ታውቃለህ ፕሮቶኮሎቹ እንደሚከለክሉት። ለምን? ህገ መንግስታዊ ይሄ ያለበት የፕሮቶኮሉ እንትን አይፈቅድለትም። ወርዶ አንተን ሰላም ማለት ክብር አይደለም። እያገኘኝ ነው? ክብር አይቻልም። ምንም እንኳን ጠቅላይ ሚኒስትር ቢሆን ወርዶ አንተ ጋር መጥቶ እንዴት ነደና ነው ወይ ምናምን አይችልም። እና ለዛ ነው አንዳንድ ጊዜ የሚያውቃቸው ሰዎች ጋር ሹልክ ብሎ ይሄድና አንተን ሲል ይመጡ ነው ይወስዱታል። አይተሃል አይደል? ቆይ ተወቸው እንዴ ምናምን ብሎ እንትን ይላል። አይቻልም። ጌታ ኢየሱስ ያድናል። የዶክተር አብይ ልጅ ግን በጠዋት ተነስታ ጉዳዩ አባቴን ማወራት ይመለከታል። አመልካች እኔ እንትና አብይ የተባልኩ ልጅ አባቴን በዚህ ጉዳይ ላውራው ስለፈለኩ እንዲፈቀድልኝ ስትል ትጠይቃለች። ላንተ የሀገር መሪ ናቸው፣ ለሷ ግን አባት ናቸው። አረ ሃሌሉያ። ጠዋት ካልጋዋ ተነስታ ሄዳ መኝታ ክፍል አንኳኩታ አባቴ እንትን ፈልጋለሁ ማለት ትችላለች። ለምሳሌ መሪነታቸው ላንተ ነው እንጂ ለሷ አባት ናቸው። እግዚአብሔርን የምናወራው በአባትነት ነው።
እግዚአብሔር የዓለም ሁሉ ገዢ ነው። አዎ የዓለም ሁሉ ፈጣሪ ነው። አዎ ሁሉን ይገዛል። አዎ ከሁሉ በላይ ነው። አዎ በእኔና በሱ መካከል ያለው ህብረት ግን የአባትነት ህብረት ነው። በእኔና በሱ መካከል ያለው ህብረት ግን የልጅነት ህብረት ነው። ስጀምር ሌላ ነገር ብዬ አልጀምርም። አባቴ ሆይ ብዬ ነው የምጀምረው። ለምን ሲባል ለኔ አባት ነው። ሰው ጣልቃ የማይገባበት፣ ማመልከቻ የማይነበብበት፣ ፈቃድ የማይሰጥበት፣ እንደፈለኩኝ ከሱ ጋር ህብረት የማደርግበት አባት ነው። ጮና አሜን በል። ሃሌሉያ። አንድ ሰው እጁን አንስቶ እንዲህ ይበልና ይጩህ ባካችሁ። እግዚአብሔር አባቴ ነው በል እስኪ። ትገምና በል እንደገና ትገምና በል እንደገና። ስማኝ፣ አንተን አባትና ልጅ ለማድረግ ነብይ ጣልቃ አይገባም፣ ሐዋርያ ጣልቃ አይገባም፣ ፓስተር ጣልቃ አይገባም፣ አገልጋይ ጣልቃ አይገባም። ያንተና የእግዚአብሔር አባትነትና ልጅነት በማንም የተመሰረተ አይደለም፣ በማንም የሚሻር አይደለም፣ ማንም ጣልቃ የሚገባበት አይደለም። አባትህ ካንተ ጋር አለ። ሃሌሉያ። ቻቹና ሱና እንደገና በሉ። እግዚአብሔር አባቴ ነው በሉ እስኪ። ሃሌሉያ። አጥፍቻለሁ አይደል? አዎ፣ ግን አባት ነው። እንደ አባት ይቀጣኛል፣ እንደ አባት ይመክረኛል፣ እንደ አባት ይመልሰኛል። ማን ነው ጮሆ አሜን የሚለኝ ሰው? እኔ አንድ ነገር ልንገራችሁ። ባንተና በእግዚአብሔር መካከል ነብይ ከቆመ ልክ አይደለም። ባንተና በእግዚአብሔር መካከል ሐዋርያ ከቆመ ልክ አይደለም። ባንተና በእግዚአብሔር መካከል ሌላ መካከለኛ የለም። አንተና እግዚአብሔር የተገናኛችሁበት፣ አባትና ልጅ የሆናችሁበት፣ በዘላለም ፍቅር የተሰራችሁበት፣ በማንነቱ የተለወጣችሁበት፣ መስቀል ላይ በተሰራለ፣ መስቀል ላይ በተጨረሰለ እርሱ አባት አንተ ልጅ በሆንክበት፣ ማንነትህ አልቆ በተሰራበት ማን ነው ጮሆ አሜን የሚለኝ ሰው? ጩና በለው። እግዚአብሔር አባቴ ነው በል እስኪ እንደገና። ሃሌሉያ። ኤሌቴኔሳ ሚስጥር አለን ማንም የማያውቀው። እኔ ከሰው ፊት ብሰውረው ከሱ ፊት ልሰውረው ማልችል አባቴ ነው። ጉዳይ አለን ከሱ ጋር ብቻ የምናወራ ማንም ሊገባበት የማይችል he's my father። ለዚህ ነው አባትነት በጣም አጠንክሬ የምነግራችሁ። አባታችን ሆይ ቀላል እንዳይመስልህ። አይውልህ አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግስትህ ትምጣ ብላ ብቻ ነብነብ በምትሄደው አይደለም። it is a package። የሰማይ የመንፈስ ዓለም ስርዓት ነው እግዚአብሔር የሰጣችሁ። መንፈሳዊ ዓለም ላይ ያለ ከእግዚአብሔር ጋር ኮሚኒኬት የሚደረግበትን ወይ ትክክለኛ ላይን ነው እግዚአብሔር የሰጠን። ላይኑ ይሄ ነው። እርግጠኛ ሁኑ የምታወሩት ነገር አባታችሁ ጋር ነው። እሱ አሳልፎ አይሰጥህም። ባይዞይ በዚህ ዓለም ላይ አምሶሪ ይሄንን ስናገር ካህን እንኳን ሚስጥር መጠበቅ አይችልም። አገልጋይ እንኳን ብንሆን የጸሎት ርዕስ አድርገን እንጸልይበታለን። ሚስጥር አይደል? ከባድ አይደል? ከባድ እኮ ሰው ነዋ። ስጋ ለባሽ ነህ። እግዚአብሔር ጋር ግን የደረሰ ነገር እግዚአብሔር ጋር አባትሽ ነው። እሱ ድንጋይ አስነስቶ የሚያስወግር ኃጢአት እንደተሰራ እያወቀ ልጄ ሆይ እኔም አልፈርድብሽም ነው የሚለው። ሸሽጎ ወደ ውስጥ ይዛል እንጂ አሳልፎ አይሰጥም። ማነው ጮሆ አሜን የሚለኝ ሰው? ሁሉ ሲፈርድ የማይፈርድ፣ ሁሉ ሲናገር የማይናገር፣ ሁሉ የሆነ ነገር ሲል ብቻውን በምህረቱ ባለጠጋ የሆነ ማነው ጮሆ አሜን የሚለኝ ሰው? ወይ በሉት እስቲ ጩና እግዚአብሔር አባቴ ነው በሉ። ይሄ ነው ጸሎት ብራዘር፣ ይሄ ነው ጸሎት። የእግዚአብሔር የመንግስት ዓለም ውስጥ አንደኛውና ዋነኛው ጸሎት የህብረት መንገድ፣ ጸሎት ከእግዚአብሔር ጋር የልባችንን የምናወራበት መስመር። ዳዊት መዝሙር 68 ላይ ይመስለኛልና እኔ ግን አለ በምጸልየው ጸሎት ወደ አምላኬ ወደ እግዚአብሔር እመለከታለሁ። እኔ ግን በምጸልየው ጸሎት ምን ደስ እንደሚለኝ ታውቃለህ? እግዚአብሔር ፊት ስትጸልይ እግዚአብሔር የጸሎት ደረጃ መዳቢ አስቀምጦ አይደለም የሚሰማ፣ ራሱ ነው የሚሰማ። እግዚአብሔር አንተ እንድትጸልይ ሲፈልግ እሱ ደግሞ ሲሰማ በጣም ደስ የሚል ነገር እግዚአብሔር ኮርጀህ እንድትጸልይ አይፈልግም፣ እንደ ልጅ እንድትጸልይ ነው የሚፈልገው። እደግመዋለሁ። አረ ሃሌሉያ!
ጸሎት ኩረጃ ሳይሆን ጸሎት ከልብ ለእግዚአብሔር የምታወራበት መንገድ። አንድ እውነት ልንገራችሁ፣ እየጸለያችሁ ብዙ ልጸልዩ ፈልጋችሁ ብዙ መጸለይ ያልቻላችሁ ማለት ያልቻላችሁትን እሱን ጸልዩት። አባት አይደል ይሰማሃል። እኔ 3 ልጆች አሉ። አሁን ትንሹ ገና ባባ እያለ ነው። ሴቷ ጥሩ ቀልጣፋ ሆናለች። አሁን አባቴ ወዳለሁ ይኸው አንዳንዴ እዛ ውጪ ሆኜ ታንገበግበኛለች። እንደዚህ የሆነ ነገር ስትል ልቤ በቃ ውስ ምን ጭቅ ነው የሚለው አባቴ እንዴት እንደምትችል እና የሆነ እንትን ከገባው በቃ ለሷ ነው ማየው። ትልቁ ደግሞ አለ ኮራ ብሎ ግን ደግሞ የራሱ የሆነ ውበት አለው እሱ የሚያወራበት። ስፓይደርማን ያለበትን ካር ግዛልኝ ነው የሚለው እሱ አባቴ ይላል። የሶስቱም ልክ ነው። ለሶስቱም አባት ስለሆንኩኝ የትንሹንም እሰማለሁ፣ የሷንም እሰማለሁ፣ የትልቁንም እሰማለሁ። ትንሹ ለምን እንደ ትልቁ አላወራም ብዬ አልቆጣውም። ትንሹ ያለበት ሌቭል ላለበት ማንነት በቂ ነው። ትልቁም ላለበት ሌቭል ላለበት ነገር በቂ ነው። ለምን አረፍተ ነገር ገጣጥመ የሚያምር ቋንቋ አድጋ አወራህ አልለውም። ሲደርስበት ያወራዋል። እኔ አንድ ነገር ልንገራችሁ፣ በደረሳችሁበት ጸልዩ፣ እግዚአብሔር ይሰማችኋል። በደረስክበት ጸልይ፣ እግዚአብሔር ይሰማሃል። ማን ነው ጮሆ አሜን የሚል ሰው? ይሰማል። እግዚአብሔር ይሰማል። ባይዘው ይሄ ትንሹ ልጅ ተኮላተፈ፣ በደንብ አላወራኝም፣ አልጠየቀኝም ብዬ ለሱ የሚያስፈልገው ነገር አልተውም። እኔ ለሱ ማስብለት አንድ አይነት ተመሳሳይ ጫማ፣ ተመሳሳይ ሱሪ፣ ተመሳሳይ ልጅ ነዋ። ምን ደስ እንደሚለኝ ታውቃላችሁ? እሱ ከተወለደ ካደገ በደንብ ካወቀ በኋላ ነው እኔ የሚያውቀኝ። እኔ ደሞስ ገና ተጸንሶ ያለ ጠብቀው ነበር። ከተወለደ በኋላ የመጀመሪያ ቀን ላይ አይቼዋለሁ፣ እያደገ አይቼዋለሁ። እኔ አውቀዋለሁ እሱን በደንብ። እግዚአብሔር እንደዛ እንደሆነ ታውቃለህ። ሳትሰራ ገና በማህፀን ያለ የተሰሩ ቀናቶችን ጠቅልሎ እግዚአብሔር ያውቃቸዋል። ማን ነው ጮሆ አሜን የሚል ሰው? እግዚአብሔር አባት ነው። አባት ነው። አባት ነፍስ ካወቀ በኋላ ነው ይሄ ትንሹ ልጅ እኔን የሚያቀኝ። እኔሳ ነፍስ ሳያቃቋል አቀፈው ልውረድና ልፈጥፈጥ ሲለኝ ተፈጥፈጥ በቃ ቢያልክ አይደል አልለውም። እኔ ነኝ ለሱ መጠነቀቀው። አባትነት ቀላል እንዳይመስል። እጃችሁን ከፍ ታደርጋላችሁ። አንድ ልዩ በረከት ለባረካችሁ። ኮንፊደንሻሊ የምትጸልዩበት ጊዜ ነው አሁን። ለምን መሰለ? እግዚአብሔር ያንተ አባት፣ እግዚአብሔር ያንቺ አባት ነው። አንድ ሰው ይጮና እግዚአብሔር አባቴ ነው በሉ እስኪ። ሃሌሉያ። በእውነት እኔ በጣም የእግዚአብሔር ጸጋ በሚሰራባቸው ነቢያቶች አምናለሁ። ነገን ደግሞ ሁሉን ነገር ነቢያቶች ያውቃሉ ብዬ ደግሞ አላምንም። አንዳንዱ ካንተና ከእግዚአብሔር ጋር የሚያልቅ ነው። አንዳንዱ በአባትነትና በልጅነት የምትጨርሰው ይሰማል። ለምለው ነገር ጸሎት ምን ላይ ነኝ ያለሁት? ጸሎት። ከጎናችሁ ያለውን ሰው ጨብጡት። ልጨርስ። እግዚአብሔር አባት ነው በሉት። አንተ ስትጸልይ በሉት ሰማይ ግባ፣ ከዛ ከአባትነቱ ጀምር በሉት። ሃሌሉያ። አንድ ሰው ጮሆ አሜን ይለኛል። ክብር ለኢየሱስ ይሁን። ስሙኝማ በጣም አሁን ይውላችሁ ስኬታማ የሆኑ የጸሎት አይነቶች ብዬ ባስተምራችሁ ደስ ይለኛል። ምንድነው ያልኩት? 5ቱ የጸሎት ቁልፎች ብላችሁ ደስ ይለኛል። አንገት የማያስመልስ ፊት የማያስቀልስ አስገራሚ የሆነ የጸሎት መልስ ብዬ ባስተምር ደስ ይለኛል። ግን እኔ ላይ የሰራ አንተ ላይ ሰራ ይችላል። እያንዳንዱ ሰው ልክ እንዳልኳችሁ እንደ ልጆቼ ሌቭል እያንዳንዱ ሰው በደረሰበት በዚያ ልክ ነው የሚመላለሰው።
አንዳንድ ጊዜ አንዳንድ ሰው በጣም እንዲህ ይለኛል። እኔ ያለ በጣም ወደ እግዚአብሔር የተጠጋው ጊዜ ጸሎት ያበዛው ጊዜ ነገር ይበዛብኛል ይላል፣ ይጠነክርብኛል። በጣም መጸለይ ሲጀምር በቃ ምናምን ይላል። እንደውም ባልጸልይ ይሻላል ይላል። ያው እንደምታውቁት አንዳንዶቻችሁ ሰይጣንን አናቱን ስታደርጉ መንገድ እያበጀላችሁ አይሄድም። በምትችሉ በማትችሉ በምታስቡት በማታስቡት ሌቭላችሁን ሊጨምር ስለሚፈልግ ሰይጣን ሁሉ ጊዜ ሌቭሉን ጨምሮ ነው የሚሄደው። አንደኛ ክፍልና 11ኛ ክፍል አንድ አይነት ፈተና አይፈተንም። በጣም ባልጸልይ ይሻላል ብለህ ካቆምክ ይብስብሃል። ይሄኛው የተገለጠ ነው፣ ያኛው ደግሞ በስውር ነው የሚያጠቃ። እየጸለይክ ስትመጣ ግን እየተገለጠ ስለምትመታው ታውቀዋለህ። ውጤቱንም ፈተናውንም ታውቀዋለህ። ሳትጸልይ ስቀርስ ውጤቱን ነው የምታየው፣ ፈተናውን አታየው። ሲያደርግ ብቻ ነው የምታየው እያልክ ይሄኛውሳ መንስኤውንም ታውቀዋለህ፣ ምንጩንም ታውቀዋለህ። ኢየሱስ ጌታ። ሰይጣን ባይዘወይ ወይ ሰይጣን ባይዘወይ ሁሉንም ሰው የሚያይበት የራሱ የሆነ እይታ አለው። እንዳይመስላችሁ በጣም ሁሉ ነገር ተሟልቶለት 100% እርግጠኛ ሆኖ ይኖራል ብላችሁ የምታስቡት ሰው ጋር ጠጋ ብላችሁ ጠይቁት እስቲ። አለው የሚፈተንበት ነገር። አንተ ሌላው ነገር ቢቀር ምቾቱ ፈተናው ነው። እችልናገርና ልጨርስ። በጣም የሚገርማችሁ ነገር በጣም ትልልቅ ሀብት ያላችሁ፣ ትልልቅ ሀብት ስላችሁ በጣም ትልልቅ ያላቸው ሰዎች ትልልቅ ሀብት ሰርግ የሚያክል ትልቅ ድግስ ደግሰው ሳህናቸው ላይ ይዞ የሚቀመጡት ትንሽዬ ሰላጣ፣ እሷንም የሚያወራሩዱበት አምቦ ውሃ ጨው ያልገባበት ምናምን ነው። ሰው ያበላሉ እንጂ እነሱ አይበሉም። አንተሳ ከጥቅል ጎመን እስከ ምናምን ጎመን በስታርተር ጀምረ በዲዘርት ጨርሰ ጣፋጭ ነገር እኮ የዞረበት አይገቡም እነሱ። ጨው ትንሽ ነገር ካለው አይቀምሱም። ሀብት አላቸው ግን አንዳንዴ በጣም የሚገርመኝ ነገር ልንገራችሁ። ምላሳችሁ ጨው ቴስት ካደረገ አመስግኑ። ምላሱ ጨው ቴስት ስለማያደርግ የሚጨነቅ ሰው አለ። ጨው ይብላ አይብላ የማያውቅ ሰው። አፍንጫ ረጅምም እንደኔ ማጭር ያላችሁ ሰዎች አፍንጫችሁ ካሸተተ አመስግኑ። አፍንጫችሁ የማያሸት ሰዎች አሉ። በጌታ ፊት ነው ማወራችሁ። ሰው የሚያልፍባቸው የራሱ የህይወት ፈተናዎች አሉ። ለምን ይሄ ሆነ ሲባል ሰው ያለ እግዚአብሔር ሙሉ ስላልሆነ እንዲጸልይ ተደርጎ ነው ሰው የተፈጠረው። ለዚህ ነው የትኛውም ሃይማኖት ጋር ስትሄዱ ሁሉም የራሱን ጥያቄ የሚያቀርብበት መንገድ አለው። የተሳሳተም ይሁን ትክክልም ይሁን ያንን ጎዶሎ ሊሞላ የሚችለው ብቻ ነው። ያንን የምታወራበት መንገድ ኮሙኒኬሽን ዌይ ይባላል። ይሄንን ነው ዛሬ የነገርኳችሁ ነገር። ጸሎት ጥያቄ መጠየቂያ ብቻ አይደለም። ጸሎት ከአባታችን ጋር የምናወራበት መንገድ ነው። ሲቸግረን ብቻ ርዕስ ይዘን የምንቀርብበት አይደለም። ሙሉም እያለ አባቴ የምንልበት ነው። ኢየሱስም እንደ ልማዱ ወደ ተራራ ሊጸልይ ወጣ ይላል። እንደምኑ ልማዱ ምንድነው? ስሙን ኢየሱስ ጠዋት ላይ ወይ ደግሞ በየቀኑ ልማዱ ይሄ ነው። ይጸልያል። መጸለይ ልማዱ ነው። ለባርካችሁ ይሄ ልማድ ይጋባባችሁ። ብዙዎቻችሁ አውቃለሁ እንደምትጸልዩ፣ ስለ ጸሎት እያስተማርኩ እንደምትጸልዩ አውቃለሁ። አሁን ግን አንድ በረከት ልባርካችሁ። ሰማይ ገብታችሁ መጸለይ ይሁንላችሁ። ትጸልዩ ምድርን የምትለቁበት አቅምና ጸጋ እግዚአብሔር ይልቀቅላችሁ። አንድ ሰው ይጮህና አሜን ይበለኛ።